ገብቻለሁ። የነገር አخبار على انه يجيء هو والملك فزعمت انه يجيء ايوه كف ልበል ስለዚህ ያነበብ ኪሎዲ እሺ 139 አካባቢ ላይ መቶ 43 ላይ አለ 143 ላይ 143 ክፈቱ። አዎ 143 ተሰማለሁ። ይሰማል ተቆርጠ ይሰማል 143 ላይ ይሄው 143 አይዋ 143 የማን ኪታብ እንደሆነ የህቢጡ ኢለ ሰማይ ዱንያ የሚለውን ከሱ አንስቶ ነው እንግዲህ እሳቸው እየተናገሩ ያሉት እና ሙናዞራ ለራሱ አለ። አይዋ خلاص እሱ ላይ ነው እያነበብክ ማለት ነው። ከእንትና ወዲህ ላይ ከፍ ከ42 አንስተህ አንብ 42 አንስተህ ከኛ 42 አንተ ይወስ የህቢጡ كل ليلة إلى السماء الدنيا مرحبا إن شاء الله الجمري الأنب بالله بسم الله الرحمن الرحيم እንግዲህ ተመልከቱ አላህ Subhanahu Wa Ta'ala እንደሚወርድ ኢብኑ ጀሪር አጠባሪ ሰለፍ ከመሆናቸውም ጋር አላህ Subhanahu Wa Ta'ala እንደሚወርድ ያስቀምጣሉ። አህለ ሱና ወልጀማዓ አልሐምዱሊላህ አቂዳችንን በቁርአን በሐዲስ አላ ፈህም ሰለፉን ሷሊህ ነው የምንይዘው። በሰለፎቹ በቀደምቶቹ ነው የምንይዘው እንጂ በፍልስፍና በአርስቶት ምናምን ፍልስፍና አይደለም የምንይዘው እኛ በእንትን ويحبط كل ليلة إلى السماء الدنيا في كتاب تفسير معلوم الدين تفسير في معلوم الدين لابن جرير الطبري የጠበሪ كتاب ነው። طبري ማለት ابن جرير الطبري አቡ ጃዕፈር ማለት حتى አህባሾች ራሱ በጣም ሸይኹል ሙፈሲሪ ምናምን ብለው በጣም ያወድሷቸው ሙፈሲር ናቸው። ምን ይላሉ እሳቸው? ويحبط كل ليلة إلى السماء الدنيا አላህ Subhanahu Wa Ta'ala ወደ ቅርቢቷ ሰማይ እንደሚወርድ ያስቀምጣሉ። فمن أنكر شيئا ያወገዘ ሰው አሉ شيئا አንዳችን ነገር مما قل من ذلك ካለው እኛ ካለው ያው ويحبط كل ليلة إلى السماء الدنيا ብለዋል። ከላይ ብዙ ሌሎችንም ማቋሞች ተናግረው ነበረ። አሁን እኛ ካስቀመጥ ነው አንዱንም ያወገዘ ካለ ቁላ ለሁ እንለዋለን ለሱ እንለዋለን ለሁ ቁላ እንለዋለን ለሁ ለሱ ኢነ አላህ ተዓላ አላህ ሱብሓነሁ ወተዓላ እኮ ዘከረ የቁል ይህንን ነገር አስቀምጦናል። ዘከረው የቁል ምን ብሎ አላህ ሱብሓነሁ ወተዓላ አስቀምጦናል። ፊ ኪታቢሂ ወጃአ ረቡከ ወልመለኩ ሰፈን ሰፋ አላህ እንደሚመጣ ቁጭ አድርጎልናል። አላህ ወልመለኩ ሰፈን ሰፋ መላእክቶች ሰፍ ይሰሩና አላህ ይመጣል። ይህንን መረጃ ማን ያመጣው? ኢብኑ ጀሪር አጠበሪ አላህ ይወርዳል እያሉ ነው። ባረከላሁ ፊኩም በደንብ አድርጋችሁ አድምጡ። ወቃል እንደዚሁ ደግሞ አላህ ብሎናል هل ينظرون إلا أن يأتيهم الله في ظلل من الغمام ያን ቀን ነው እንደሚጠባበቁት إلا أن يأتيهم الله አላህ የሚመጣባቸውን ቀን في ظلل من الغمام እያለ አላህ Subhanahu Wa Ta'ala يعني መጂእ እንዳለው እንደሚመጣ ምክንያቱም እነሱ አላህ Subhanahu Wa Ta'ala አይወርድም ብለው የሚያስቡት ወይ ደግሞ አላህ Subhanahu Wa Ta'ala يعني ሒነ በቃ ثلث الليل الآخر ብለው ነብዩ አለይሂ ሰላም የነገሩን የማይቀበሉት አባሽ ለምንድን ነው? አላህ አይቀያየርም የመምጣት ሲፋ የለውም በሚል ነው። አላህ የፈለገው ይሰራል። ይሄው የውመል ቂያማ እንደሚመጣ يعني في ظلل من الغمام ሆኖ አላህ እንደሚመጣ ይናገራሉ። وقال በሌላ ቦታ ላይ ደግሞ አላህ Subhanahu Wa Ta'ala هل ينظرون إلا أن تأتيهم الملائكة أو يأتي ربك أو يأتي بعد آيات ربك ጌታ እስኪመጣ እንደ የውመል ቂያማ ቢማዕና ጌታ እስኪመጣ ነው እንደሚጠባበቁት መላእክቶች እስኪመጡ ነው እንዴ? እንደዚህ ደግሞ የጌታ ትእዛዝ እስኪመጣ ነው እንደሚጠባበቁት እነዚህ ሰዎች እያለ አላህ Subhanahu Wa Ta'ala ያስቀምጣል ነው። فهل أنت مصدق بهذا الخبر እንለዋለን አሉ። እንግዲህ እንለዋለን እያሉ أم أنت مكذب بها ይህ አሁን አላህ በነገረን ታምናለህ ወይንስ አታምንም? በቃ ይሄ ነው የምንጠይቀው አሉ። አላህ ቁርአን ላይ ነግሮናል። وجاء ربك والملك صفا صفا ብሎናል። እንደዚህ ደግሞ የተለያዩ አያቶች ነግሮናል አላህ እንደሚገተ أنه بها مكذب እኔ ዋሻለሁ በዚህ ያለ አልቀበልም ብሎ ካስተባበለ سقطت مناظرته ሙናዘራው እዛ ጋር ይበቃል አሉ። በቃ ጨረስን።
በይነና ወበይነሁ በሱና በእኛ መሀል ያለው ውይይት እዛ ጋር ያበቃል አሉ። ሚን ሀዚሂል ወጅህ በዚህኛው ወጅህ በምን ያኔ በቃ ቁርአን የማይቀበል ከሆነ ጨረስ። ሌላ ምን እንደምትል ዝም ልፋት ነው ማለት ነው ትርፉ። ገባቸው? ቁርአን የማይቀበል ከሆነ ምን ትወያየዋለህ? ሁለተኛ ወኢን ዘመዐ አነሁ ቢሃ ሙሰዲቅ እሺ አምናለሁ ካለ በዚህ በመጂኡ አምናለሁ አላህ ይመጣል ካለ አንተ ሱብሓነከ ረቢ እነ ኢብኑ ጀሪር አጠበሪ ቀላል መለሷቸው እንዴ? እነዚህ አህባሾችና ሌሎችን የጥመት አንጃዎች ቀላል ተናገሯቸው እንዴ? አላምንም ካለ ተውት በቃ ጨረስን እኮ በቃ ሰቀት ሙናዛራ አለቀ። ሙናዛራው ውይይቱ አለቀ በቃ። ቁርአን አያምንማ። ቁርአን ከማያምን ስጋው ምን ብለህ ትከራከራለህ? ነገር ግን ወኢን ዘመዐ አነሁ ቢሃ ሙሰዲቅ አይን አምናለሁ እሺ ችግር የለም አምናለሁ ካለ ቂለ ለሁ እንለዋለን ፈማ አንከርተ ሚነል ኸበሪ አለዚ ሩዊ አን ረሱሊላህ ሰለላሁ ዐለይሂ ወሰለም። እሺ ለምንድን ነው ከነቢዩ ዐለይሂ ሰላቱ ወሰላም የመጣውን ሪዋያ ያወገዝከው? ይህንን የምትቀበል ከሆነ ያኛውስ ለምን አወገዝከው ብለን ኢልዛም እናደርገዋለን። ምን የሚለውን ሐዲስ አነሁ የሕቢጡ ኢለ ሰማይ ዱንያ አላህ ሱብሓነሁ ወተዓላ ወደ ቅርቢቷ ሰማይ ይወርዳል የሚለውን ፈየንዚሉ ኢለይሃ ወደ ቅርቢቷ ሰማይ ይወርዳል የሚለውን ስለምንድን ነው ኢንካር ያረከው ብለን ኢልዛም እናደርገዋለን አሉ። ፈኢን ቃለ ብሎ ካለ አንከርቱ ዛሊከ ይሄን ያወገዝኩት አነል ሑቡጥ ይሄ መውረድ የሚባለው ነገር ምንድን ነው? ያኒ ኑቅላ ማለት ምንድን ነው የሚባለው? ኑቅላ እስኪ ትርጉሙን እስኪያግዙኝ። ኑቅላ ቢማዕና መዘዋወር እንደማለት ነው አይደል? አንድ መሸጋገር ማለት ነው። መሸጋገር ያኒ መዘዋወር ቢማዕና መሸጋገር እንደዛ ስለሆነ ነው። ገባቸው አይደለ? ነቅል ሸይእ ሚን ሸይእ ኢላ ሸይእ ማለት ከሆነ ቦታ ወደ ቦታ ነቅል ማድረግ ማለት ነው። ነቅል ማድረግ ማለት ወደ ሁኔታ መሸጋገር። እንደዛ ስለሆነብኝ ነው እኮ ይሄ ኑዙል ማላም ነው ካለ ዋነሁ ላ የጁዙ ዐለይሂ እሱ ላይ እኮ ይሄ ነገር ላ የጁዙ ዐለይሂ በፍጹም የሚሆን ነገር አይደለም። ምን አልኢንቲቃል ኢንቲቃል የሚባለው መዘዋወር ሚነል መካኒ ከቦታ ኢላ መካኒ ከቦታ ቦታ መዘዋወር ለአላህ አይበቃም ብሎ እንደዚህ መልስ ከሰጠ ሊአነ ዛሊከ ሚን ሲፈቲል አጅሳም ይሄ የተጅሲም አልመክሉቅ የመክሉቅ የተጅሲም ባህሪ ነው ብሎ ካለን አሉ። አላሁ አክበር አላሁ አክበር አላህ ይጅዚከል ኸይር ያ አኹና። እንደዛ ብሎ ካለን ፈቀደ ቃለ ጀለ ሰናሁ አላህ እኮ እያለን ነው እንለዋለን አሉ። መልስ እየመለሱለት ነው አያችሁ። እኛ ደግሞ እንለዋለን ምን እንደ አላህ እኮ ብሎ ካል ወጃአ ረቡከ ወልመለኩ ሰፈን ሰፋ መላኢኮች ሰፍ ሰፍ ሰርተው ጌታ እኮ ይመጣል ብለን እንመልስለታለን። ምን ልታደርገው ነው ይሄንን? ፈሀል የጁዙ ዐለይሂ አልመጂእ እሺ እዚህ ጋር ሲያው አላህ ይመጣል የሚለው እንዴ ለአላህ እንዴት ነው ይሄስ ይሆናል እንዴ እንዴት አመንክ ይሄንስ ብለን ኢልዛም እናደርገዋለን አሉ። ፈኢን ቃለ ብሎ ካለን ያኔው ነው ማለት ነው ላ የጁዙ ዛሊከ ዐለይሂ ላ ይመጣል የሚለው በሱ ላይ ይሄ የሚበቃ አይደለም እንዴት እሱ ላይ አላህ ላይ ይመጣል እንላለን። ላ ብሎ ወይ ኢንካር የሚያደርግ ከሆነ ወኢነማ ማዕና ዛሊከ የዚህ ትርጉም የተፈለገው አልቀውል ወጃአ አምሩ ረቢክ የአላህ አምር ትእዛዝ ነው የሚመጣው። አጂብ ወላሂ የአላህ ትእዛዝ ነው የሚመጣው ብሎ ይህንን ካወገዘ ወጃአ ረቡከ የሚለውን አይ አምሩ ረቢክ የጌታ ትእዛዝ ነው የሚመጣው ብሎ የሚፎክር ከሆነ የሚሸልል ከሆነ ቂል እንለዋለን። ቀድ አኽበረና ተባረከ ወተዓላ አላህ ሱብሓነሁ ወተዓላ እኮ ነገረናል አነሁ የጂኡ እንደሚመጣ ሁወ ወልመለኩ እሱም መላኢኮችም እንደሚመጡ እኮ አላህ ነግሮናል። ፈዘዐምተ አነሁ የጂኡ አምሩሁ አንተ ደግሞ ያልከው ምንድነው? አምሩ ነው ትለናለህ። አንተ አምሩ ነው ትለናለህ። አላህ ደግሞ መላኢኮች ሰፍ ሰፍ ይሰራሉ አላህ ይመጣል እያለ ራሱ ነው እየነገረን ያለው። አንተ ደግሞ አምሩሁ ላ ሁወ እሱ አይደለም አምሩ ነው እያልከን ነው። እያያችሁ ነው አይደለም? ምናልባት ምልክት ስለማላረግ ፈከዛሊከ ተቁሉ ልክ እንደዚሁ ትላለህ ኢነል መላኢከተ ላ የጂእ አስተግፍሩላህ አላሁ አክበር። ወላሂ እንዴት አድርገው ነው የሰበሯቸው? ወላሂ ሳላነበው ማለት ነው ሳላነበው አቤት ዑለማዎቹ አቤት ዒልም እኮ ወላሂ ከባድ እኮ ሳላነበው ነው ያሳቀኝ። ወላሂ ገና በቃ እንትናቸው ገባኝ ምን ሊሉት እንደሆነ ማለት ነው። አላህን ይመጣል የሚለውን አይ አልቀበልም ያኔ አምሩ ነው የሚመጣው ካልክ እሺ መላኢኮቹ መጣ የሚለውን የመላኢኮቹ አምር ነው መጣ መላኢኮቹ ሳይሆን አምራቸው ነው የመጣው። ወላሂ እርግጠኛ እንደዛ ነው የሚሉት። ይኸውልህ በቃ መጣታቸው በጣም ስለገባኝ ነው። እሺ
ምን አሉ? አነሁ የጂኡ አምሩሁ አንተ ኢላ ሁወ እሱ ነው የሚለውን አንተ ፈከዛሊከ ተቁል አምሩሁ ነው ብለሃል። አላህ ሳይሆን የሚመጣው ወጃአ ረቡከ የሚለውን አይ አምሩ ነው ብለሃል። ስለዚህ ፈከዛሊክ እንግዲህ በላ ምን ተቁሉ እንዲህ በለና ኢነል መላኢካ እነዚህ መላኢኮች እኮ ላ የጂ አይመጡም መላኢኮች የውመል ቂያማ ብለህ ተናገር። ኢነማ የጂኡ አምሩል መላኢካ ለልመለክ የሚመጣው የመላኢኮቹ ትእዛዝ ነው እንጂ መላኢኮቹ አይመጡም ብለህ መስክር አሉት። ያላችሁ ኢልዛማያችሁ በቃ የትም አይሄድም ማለት ነው። ሱብሃነከ ረቢ ሱብሃነከ ረቢ። ለምን ቁርአኑ ምንድን ነው የሚለው? ወጃአ ረቡከ ወልመለኩ ሰፈን ሰፋ ነው የሚለው። አያችሁ ወጃአ ረቡከና መላኢኮቹ ሁለቱም ነው። አይ አላህ አይደለም አምሩ ነው የሚመጣው ካላችሁ መላኢኮችም አይደለም የእነሱ ትእዛዛቸው ነው የሚመጣው ብለህ ተናገራ ብለን ኢልዛም እናደርገዋለን አሉ። አላሁ አክበር። እሺ ለልመለክ መላኢካ አይደለም በላ ከማ ካነ ማዕና መጂእ ረብ ተባረከ ወተዓላ ልክ እንደሆነው የአላህ ስብሐነ ወተዓላ መጂእ አላህ ይመጣል የሚለውን ምን እንዳልከው ሁላ መጂኡ አምሩሁ ወይ ደግሞ ወጂእ አምርሂ የአላህ ትእዛዝ ነው የሚመጣው ብለህ እንዳልከው መላኢካም አይመጣም ትእዛዛቸው ነው የሚመጣው ብለህ ታዲያ ተናገራ በዚህ እንለዋለን። ፈኢን ቃለ ብሎ ካለ ላ አቁሉ ዛሊከ ይህንን አልልም በፍጹም ፊል መለኪ በመላኢኮች ላይማ ይህንን አልልም ብሎ ካለ ወላኪኒ ነገር ግን እኔ አቁሉ ፊ ረብ በጌታዬ ላይ ነው የምለው አላህ ሳይሆን የሚመጣው ትእዛዙ ነው የሚመጣው ነው የምለው። ግን በመላኢኮችስ መላኢኮቹ አይመጡም ትእዛዛቸው ነው የሚመጣው ብዬ ግን አልናገርም ካለ ቂለ ለሁ እንለዋለን ለሱ። ፈኢነል ኸበር የሚባለው ነገር ትናንትና እንደውም እኔ አያስገቡኝም እንደው ስለምን እንጂ አንዱ ኸበር ምናምን ይሄ እኮ ኸበር ነው ምናምን እያለ ሲያወራ የነበረ ልጅ ጥሩ መልስ ሰጠው ነበር። ፈኢነል ኸበር ማለት ዜና ማለት ነው። ያኔ የተነገረን ነገር ማለት ነው። አያችሁ ኸበር ማለት ከአላህም ይሁን የተነገረን ነገር ገባችሁ አይደለም? እሺ ኸበር አላህ የነገረን አልመጂእ ረብ አላህ ሱብሓነሁ ወተዓላ እንደሚመጣ የነገረን ተባረከ ወተዓላ አላህ ሱብሓነሁ ወተዓላ እንደሚመጣ የተነገረን ይሄ ኸበር አነሁ የጂኡ ኸበሩ ዋሂድ የሚያመለክተው ወደ አንድ መጂእ ነው የሚያመለክተው ኸበሩ ማለት ነው። ይሄ ንግግሩ ወደ አንድ ነው የሚያሳየው። ወጃአ ምን እያለ ያኔ አላህ ሱብሓነሁ ወተዓላ ወጃአ ረቡከ ነው የሚለው እንጂ አምሩ ረቢከ ብሎ ወደ ሁለት ወደ ሶስት አይደለም። አንድ ነው የሚያሳየው ኸበሩ ዋሂድ አንድ ነው የሚያሳየው ንግግሩ እኮ ፈዘዐምተ ፊል ኸበሪ አን ረብ አያ በጌታ ላይ አንተ መወገት ምን አልክ? ተዓላ ዚክሩ አነሁ የጂኡ አምሩሁ አንተ ግን መጣህና አይ ትእዛዙ ነው አልክ። የሚመጣው የአላህ ትእዛዝ ነው ላ ሁወ እሱ አይደለም አልክ። ነገር ግን ፈዘዐምተ ፊል መለክ መልሰህ ደግሞ በተመሳሳይ ሁኔታ የመጣውን መላኢኮች ላይ ደግሞ ስትጠየቅ አነሁ የጂኡ ነፍሲ መላኢኮቹ በነፍሳቸው ራሳቸው ነው የሚመጡት ለአምሩሁ አምራቸው አይደለም ትእዛዛቸው አይደለም ካልክ ፈመል ፈርቁ በይነከ ወበይነ መን ኻለፈ ዛሊክ መን ኻለፈከ ፊ ዛሊክ ምንድነው ልዩነቱ ያንተና በዚህ ጉዳይ የተኻለፈክ? ግልጽ ነው አይደለም? ለምን አደገኛ የሆነ መኻለፍ ውስጥ ነው የገባው ሰውየው። ለአላህ ሲሆን አምሩን ነው ማሰርተው አለ፣ ለመላኢካ ሲሆን ደግሞ ራሳቸው ነው የሚመጡት አለ። ኸበሩ ግን ተመሳሳይ ነው ሁለቱም። አያችሁ ወጃአ ረቡከ ወልመለኩ አየህ ወጃአ ረቡከ ወልመለኩ ሁለቱም ተመሳሳይ ነው። ኸበሩ ግን ምን አለ? የአላህን ተእዊል አደርጋለሁ አለ፣ ሌላኛውን ግን ተእዊል አላደርግም አለ። አምሩ ነው ብዬ ተእዊል አደርጋለሁ ይሄኛውን ግን አላደርግም አለ። ካረክ ይሄንን ማድረግ ኢልዛም ነው እያደረጉ የመጡት ነው። አላሁ አክበር። እሺ ወበይነ መን ኻለፈከ ዐለ ዛሊክ እሺ ፈቃል ከዛም በኋላ በረቡ ሁወ ለዚ የጂኡ በል ረቡ ሁወ ለዚ የጂኡ እንግዲህ ምን ይባላል ለዚህ ሰው? ጌታ አላህ ራሱ ነው የሚመጣው እንለዋለን። ፈአመል መለኩ መላኢኮችማ ፈኢነማ የጂኡ አምሩሁ ላ ሁወ ቢነፍሲሂ ብይላለው ካለ እንደማለት ይመስለኛል። ብቻ ረጅም ኢልዛም ነው። እንዴት ነው ልጨርሰው ወይንስ እንዴት ነው? መሐለ ሻሂዳችን ደርሰናል ሀቢቢ። ምናልባት የሚጮህም ነገር ስላለ እኔ ጋር ልጨርስልህ ወላ ብዙ ሙናዘራ ነው የሚያደርጉት በሱ ውስጥ ለአለፈውና ብዙ ሙናዘራ ወላሂ በጣም እኔ ወላሂ ነው የደነኩት። በነገራችን ላይ እኔ ማለት እንደዚህ ትኩረትም ሰጥቻለሁ ከሱ ፈኢንቂለ እሱን ተናግሮ ፈኢንቂለ መሰዋቡ ፊ መዓኒ ሀዚህ መዝኩራት ብሎ የሚናገርበት ላይ ዝቅ በል እስኪ አሳልፍ። እሱንም አሁንም ስለ ሙናዘራ ነው እሱም ያደረገው ወዴት ያሳልፈው ታይ አሳልፍ ሙሉውን አዝልቀው ኪታቡን ሻሻውን እንደደወለ እንደዚህ ላድርግልህ።
أيوة هون يتيلو أصل قيل له معنى ذلك ما دل عليه الظاهر الخبر وليس عندنا للخبر إلا التسليم والإيمان به فنقول يجيء ربنا جل جلاله يوم القيامة والملك صفا صفا ويحبط إلى السماء الدنيا وينزل إليها في كل ليلة ولا نقول معنى ذلك ينزل أمره بل نقول أمره نازل إليها يعني إليها كل يعني لحظة وساعة وإلى غيرها من جميع خلقه. جاب سلة እሱ አንደኛ የምንይዘው አንድ እሱ ትልቅ ነገር ነው። ዛሂር الخبر ነው የምንይዘው ማለት ራሱ ሐቂቃ ማለት ነው። እሳቸው በደንብ ያስቀምጡት ነው። ጀዛከላ ላ አንድ ወዲቱ መልስ ቆይ ከሱ ላይ فإن قال لنا منهم قائل فما أنت قائل في معنى ذلك قيل لهم معنى ذلك ما دل عليه ظاهر الخبر وليس عندنا للخبر إلا التسليم والإيمان أهنا مودي تايبالو نزي أيوة 146 ላይ ነው እንትን የሚለው እራሳቸውን እንትን ወዴት አይሆንም ላላ ወዴት አይሆንም ሀያ ላይ ማለት ነው። እነሱ ሀያ ላይ ማለት ነው። መልሰው ወደ እሱ ሳይሆን መልሰው ሙራድ فإن قال لنا منهم قائل فما أنت عاقل في معنى ذلك የሚለው ከሆነ መሰዋቡ የሚልበት ቦታ ላይ فإن قال لا قائلون መሰዋቡ فيما ذكر فيما መሰዋቡ ያን እኮ ታዲያ ከታች እኮ ነው እንትን ላይ እኮ ነው ታዲያ እና 47 ላይ ነው 47 ላይ ነው 47 ላይ ማለት ነው 21 ላይ ያው إن قال لنا قائلون